ክቡራትና ክቡራን ዛሬ የምናየው ታሪክ ሲታጠቡ እስከ ክንድ ሲታገሉ እስከ መሬት እንደሚባለው ነው። ይህ የምታዩት ወጣት ኪድ ይባላል። በከተማዋ ዝቅተኛ ስፍራ ፊቱን በጭንብል ሸፍኖ ለዱላ ራሱን ይሰጣል። ከመሞት መሰንበት ብሎ ሳይሆን በውስጥ ያለውን እሳት ሊያጠፋ። ተመልካቾቹ ዝንጀሮ እያሉ ይሳለቁበታል። እሱ ግን የሚወርድበትን ዱላ ሁሉ ያለ ጩኸት ይቋቋመዋል። ዝምታ ለበግም አልበጃት ይባላል። የኪድ ዝምታ ግን እንደ መብረቅ ከመከሰቱ በፊት ያለ ጸጥታ ነው። ዛሬ በሰው ፊት እንደ አቧራ የተቆጠረው ይህ ወጣት ነገ እንደ ሰደድ እሳት እንደሚመጣ ማንም አላወቀም። የቁስሉ መነሻ ኪድ ገና የፊደል ቆጠራ እድሜ ላይ እያለ እናቱ ኒላ ላይ የደረሰው ግፍ በልቡ ውስጥ በድንጋይ ላይ የተቀረጸ ጽሕፈት ሆኖ ቀርቷል። ኒላ ልጇን ለማዳን ስትል የራናን ጭካኔ ብቻዋን ተጋፈጠች። ኪድ እናቱ ስትሰቃይ እያየ አቅም ያጣ አንበሳ በዝንጀሮ ይለገሳል እንዲሉ በሕፃንነቱ ምንም ማድረግ አልቻለም። ዛሬ ግን ያ ሕፃን አድጎ የደም ዕዳውን ለመመለስ ቆርጦ ተነስቷል። የቆየ ይለመልማል እንደሚባለው የኪድ በቀል ዛሬ ሊያብብ ነው። የተራራው ስልጠና። ኪድ ወደ ተራራው መጥቶ አልፋን ሲያገኘው አልፋ እንዲህ አለው፣ ልጄ በባዶ እጅ አንበሳ አይታነቅም፣ መጀመሪያ ጥፍርህን አውጣ። ስልጠናው ከባድ ነበር። ኪድ ለቀናት ሳይበላና ሳይጠጣ ሲሰለጥን አልፋ እንደ አባቱ ሳይሆን እንደ ቀን ጠላት ነው የሚገርፈው። ኪድ ሲደክመው አልፋ በሳቅ እያፌዘ ምን ሆነሃል? ገና ለገና ቆጥ ላይ ያለ ማር ይታየኛል ብለህ መሰላልህን አትጣ ይለዋል። ኪድ እጆቹ እስኪላላጡ ድንጋይ ሲፈነቅል፣ አልፋ ደግሞ ጥርስ የሌለው አንበሳ ዝንብም ይንቀዋል እያለ ይገፋፈዋል። ኪድ ግን አልተቀየመም። ይልቁንም ከመማር መመራመር እንዲሉ እያንዳንዱን ስቃይ እንደ መድኃኒት እየዋጠው ራሱን እንደ ብረት አጠነከረ። አሁን ኪድ ሲታይ ሲተነፍስ ገና ተራራው የሚናወጥ ይመስላል። በቀል ሰዓቱ ደረሰ። ኪድ ወደ ራና ቤተ መንግስት ሲገባ የፈሪ በትር ላስር እንደሚባለው የራና ዘበኞች እንደ ንብ ወረሩት። ኪድ ግን አውቆ የተኛ ቢቀሰቅሱት አይሰማም። ለዓመታት ተኝቶ የነበረውን አውሬነት አውጥቶ አሳያቸው። አንዱን መጥቶ ሌላውን ሲደፋ ዘበኞቹ በድንጋጤ ምን አይነት ሰይጣን ነው እያሉ ይፈረጥጣሉ። በመጨረሻም ራናና ኪድ ፊት ለፊት ተገናኙ። ራና ተሳለቀበት። ኪድ ግን ለዛ ባለው ድምፅ እንዲህ አለው፣ ራና የሰራው ሁሉ ዛሬ ተቆጥሮ መጣ። የሰቀልከው እውርድም መስሎ ነበር። ራና የምሕረት ቃል ቢፈልግም ኪድ ግን ለሞኝ ሞት አይገታም ብሎ የእናቱን በቀል በራና ላይ ያወረደው። ወዳጆቼ የዛሬው ታሪካችን ይህን ይመስላል። ካለፈ በኋላ የቆጭም እንዳይሆንብን ሰውን ከንቀታችን በፊት ማንነቱን ማወቅ ይበጃል። ኪድ የእናቱን በቀል መልሷል። እናንተስ በዚህ ታሪክ ላይ ምን ትላላችሁ? ኪድ ያደረገው በቀል ልክ ነው ወይስ እሳት በእሳት አይጠፋም ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁን። ለዛሬው በዚያ በቃን። በቀጣይ በሌላ አዲስ ታሪክ እስክንገናኝ ሰላማችሁ ይብዛ።